ዋስ ጉድ ኤቭሪባዲ እንዴት ናችሁ ማለት ነው። ሶ ከብዙ ጊዜ በኋላ ተመልሻለሁ። አይ ቲንክ ማይኩን ካልተሰማችሁ በጣም ይቅርታ እና ሶ ብዙ ጊዜ ሆኖኝ ነበር ማለት ነው ዩቲዩብ ቪዲዮ ከለቀኩ እና ሶ ዛሬ ትሬዲንግ አፕዴት ነው ማሳያችሁ ማለት ነው። ሳምንቱን ሶ ጎልድ ብቻ ነው አንድ የገባሁት። አይ ቲንክ እሱን ብቻ ቴክ አድርጌ እሱንም አረብን የገባሁት ሶ ትንሽ አልተመቸኝም ነበር ማለት ነው። እና እስኪ እሱን ላሳያችሁና ያለው ነገር እኔና በቃ ጀስት አዲስ ነገርም ካለ አብረን ምናምን እናወራለን። ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳረሱ ጋይስ፣ በጣም እንዳረሱ። አሁን በኋላ እንደዚህ አይነት ኮንተንት ነው የምመጣው። ሶ በየሳምንቱ ትሬዲንግ አፕዴት አስቀምጥላችኋለሁ። ሶ የቴሌግራም ቻናል ከታች ያለ ከፈለጋችሁ ሊንኩን ነክታችሁ መግባት ትችላላችሁ። እንዲሁም ደግሞ በጣም በቃ የረሳሁት ነገር ሁሌ እንትን ማሰራ መፈልጉ ተምሬል ማሰራ መፈልጉ ኤኒቲንግ የዲዛይን የግራፊክስ ዲዛይን ስራዎች ባነር ምናምን ዩቲዩበሮች ማሰራት ከፈለጋችሁ ታች ላይ እንደውም ኮመንት ላይ ፒን አረግላችኋለሁ፣ ገብታችሁ አውሩት ማለት ነው። በጣም ጎበዝ ልጅ ነው ማለት ነው። የኔን ተምሬሎች የሚሰሩት እሱ ነው ማለት ነው። ጽድድት ያሉትን ተምሬሎች የሚሰራቸው እሱ ነው። አሁን የዚህኛውን ቪዲዮ ተምሬል ይሰራልኝ እሱ ነው ማለት ነው። ገብታችሁ እሱን አናግሩት ማለት ነው። አስቀምጥላችኋለሁ። በጣም አሪፍ ልጅ ነው። አዋሩት፣ ይጠቅማችኋል ማለት ነው። እና ያ ቀጥታው ማለት ነው በዛ በጣም እግዚአብሔርን ኮሜንት ላይ እያላችሁ ነው። የሳይን እንሂድ። ለማንኛውም ወደ ቻርታችን እንሂድና ሶ ይሄንን ነገር ነበር የገባሁት ማለት ነው። እንደምታዩት ይሄን ነበር የገባሁት። ሶ ወደዚህ እንደምታዩት ማለት ነው ማርኬቱ ጀስት ቆይ አንዴ ማውዜል ልሰካና ላሳያችሁ በደንብ። ጀስት ማውዜን ካልሰካው ስለማይመቸኝ ነው ጋይስ፣ በጣም ይቅርታ ማለት ነው። ማውዜን ካልሰካው ስለማይመቸኝ ነው። ትረዱኛላችሁ ብዬ አስባለሁ። ኦኬ ጀስት ያ እና ጀስት ምን መሰላችሁ እንደምታዩት ወደ ማርኬቱ ወደ ሴል እየሄደ ነበር። እዚህ ጋር እንደምታዩት ከዚህኛዋ ጀምሮ ማለት ነው። ጀስት ከዚህም በሉት ከዚህ ጀምሮ እየሄደ ነበር ማለት ነው። ሶ ከዛም በኋላ እዚህ ጋር ምን ፈጠረ? እዚህ ጋር እንደምታዩት ቦት ሰጠን። እዚህ ጋር ደግሞ እንደምታዩት ድጋሚ ሌላ ቦት ሰጠን። ማርኬቱ እየቀጠለ ነበር ማለት ነው። ሶ የምታውቁ ሰዎች ታውቁታላችሁ ቦት ስል አይ ቲንክ። ከዛም በኋላ እዚህ ጋር ጀስት ብቻ ሲሰጠን ነው ማለት ነው እስከ እዚህኛው ድረስ። ከዛም በኋላ ልክ ከዚህ ጀምሮ ማርኬት ስትራክቸር ሺፍት ማሳየት ጀመረ። ሶ እንደራሴ ስትራቴጂ ነው የምነግራችሁ። ከዛን ትክክለኛው ማርኬት ስትራክቸር ሺፍት እኔ ያገኘሁት እዚህ ጋር ነበር። ጀስት እቺን ወይ ታች ያለችዋን ጀስት የትኛው መሰላችሁ? እቺኛዋን ማርኬት ስትራክቸር ሺፍት ታሳየኝ ማለት ነው። ሶ እዚህ ጋር ከዛም በኋላ ወደ ከእንደገና ተመልሶ ወደ ሴል ሳይድ ሚድ ጀመረ ማለት ነው ማርኬቱ። ሶ ድጋሚ ማርኬት ስትራክቸር ሺፍት ስላሳየኝ ጠበኩት። አሁንም እዚህ ጋር ደግሞ ነበሩ። ለምሳሌ እዚህ ጋር የምታዩት እዚህ ጋር ለምሳሌ ኦርደር ብሎክ ነበረ እዚህ ጋር። ሶ ወረደ ከእንደገና ሶስት ከሚመጣ ጠበቅኩት። ጀስት እዚህ ጋር ሲመጣ ለምሳሌ ሴል የሚገባው አሉ። እኔ ግን ጠበቅኩት ማርኬቱን ምክንያቱም ከዚህ ማርኬት ስትራክቸር ሺፍት እስከሚያሳየኝ ድረስ ጠበቅኩት ማርኬቱ ማለት ነው። ሶ ልክ ከጠበቅኩት በኋላ ማለት ነው ጋይስ ጀስት ሺፍት አሳየኝ ማለት ነው። ወጥ ወደ ላይ እዚህ ጋር አያችሁታ። ከዛን እዚህ ጋር ምን ሰጠኝ? ኦርደር ብሎክ ሰጠኝ ማለት ነው። በጣም ብዙ ኦርደር ብሎክ ነው የሰጠኝ እዚህ ጋር። ሶ ጀስት ኦርደር ብሎኩን አሰመርኩት ማለት ነው። ስለዚህ ጀስት መጠበቅ ጀመርኩ ማለት ነው። ኦርደር ብሎኩን መጥቶ ሰካልኝ። ጀስት ወዲያውኑ ብዙም አልቆየም። ልክ እዚህ ጋር ወጣችና እዚች ጋር መጥተው ነካልኝ ማለት ነው። ገባችሁ ጋይስ? ሶ ልክ
እሱ ጋር መጥቶ ሲነካብኝ ገብ ነው ባይ ሳይድ ገባው። ኦርደር ብሎ እስኪነካልኝ ስጠብቅ የነበረው ነካልኝ። ጀስት ገባው። ባይ ሳይድ ነበር የገባሁት። ታርጌቴ ደግሞ እችኛዋን ሃየር ነበረች። ጀስት ሴኩር አድርገናል ማለት ነው። ዊን ነበር የትሬድ አልዋሻችሁም። ጎልድ ነው ፔሩን ፈለጋቸው እንደምታዩት ጎልድ ነበር ማለት ነው። አርብ ቀን የገባሁት ነገር ግን እስከዚህ ድረስ ባረጋው ማርኬቱ ጀስት ሴኩር አረግ ነበር። ጀስት እስከዚህ ድረስ እኔ ግን ያን ያለ ሪስክ መውሰድ አልፈለኩም። ጀስት እኔ እችኛዋን ሃይ ብቻ ነው የጠበቅኳት ማለት ነው። እችኛዋን ሃይ ሴኩር እንድታደርግልኝ ነው የፈለኩት። 1 to 5 ነው ሪስክ ቱ ሪዋርድ ማለት ነው። እዚህ ጋር እንደምታዩት የገባሁት 1.5 ነው። ሶ ሴኩር አድርገናል ማለት ነው። ማርኬቱ ከመዘጋቱ ትንሽ ደቂቃዎች በፊት ማለት ነው። እና ይህንን ይመስል ነበር ትሬዲንግ አፕዴት ማለት ነው። ያው እንደምታዩት ሶ ኤኒቲንግ ጥያቄ ካላችሁ እኔም መጠየቅ የምትፈልጉ ከሆነ መጠየቅ ትችላላችሁ። ምንም ነገር ቢኖር ችግር የለውም ማለት ነው። ኤኒቲንግ መጠየቅ ትችላላችሁ። ሶ ስለ ፎሬክስም ይሆናል ስለ ትሬዲንግም ስለ ሌላም ነገርስ ቢሆን መጠየቅ ትችላላችሁ። እና የዛሬ ቪዲዮአችን ይሄን ይመስል ነበር። ሶ ይሰራላችሁ የምፈልጉትን በትሬዲንግ ዙሪያም ሊሆን ይችላል በሌላም ዙሪያም ጀስት አስቀምጡልኝ። ኮሜንታችሁን አንብቤ ሁላችሁንም መልስላችኋለሁ ማለት ነው። አም ባክ ተመልሻለሁ ማለት ነው። እና ጀስት በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። እሺ ጋይስ በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ባይ